ከዚህ በፊት ወደ 15000 ብር የምታገኙበትን ለ10 ቀን የሚቆይ ብዬ ሰርቼ ያልሰራችሁ ሰዎች ሰሞኑን $100 ለብዙ ሰዎች ደርሷቸዋል። ያልሰራችሁ ሰዎች ከዚህ በኋላም ሌሎች እድሎች እንዲያመልጧችሁ አልፈልግም። ዛሬ ቢያንስ ትንሽ ዶላር ልታገኙበት የምትችሉባቸውን 3 ወደ 4 አፕሊኬሽኖች እጠቁማቸዋለሁ። በዋናው ቻናሌ ሰርቼው ዩቲዩብ ገና ትንሽ እንደታየ 900 አካባቢ እንደታየና ሰዎች እየተጠቀሙበት እያለ ነው ሪሙቭ ያደረገው። ጽፌላችኋለሁ። ከመለሱት እዛኛው ላይም ታዩታላችሁ። ከዚህ በፊት ሰርችላችሁ የነበረው ፐርፕሌክሲቲ ኤአይ የሚባል ለትንሽ ጊዜ ውስጥ ያዘጋጀው ኮሚት ብሮዘር የሚባልን ዳውንሎድ በማድረግ ብቻ ብሮዘሩን አውርዳችሁ ብቻ በመጠቀማችሁ ብቻ የ$20 ፕሮ ቨርዥኑን አክሰስ እንድታደርጉና ከዛ ደግሞ በእናንተ ሊንክ ገብቶ አንድ ሰው ሲያወርድ $5 እየሰጡ ነበርና ቢያንስ 2 ሰው እንኳን ዳውንሎድ አድርጎላችሁ ቢሆን ኖሮ $10 በላይ ማግኘት ትችሉ ነበር። ብዙ ሰዎች ግን 100ም 50ም ሰርተዋል። እኔ እንኳን አሁን ሰሞኑን 44 እና 5 ወደ 49 ዶላር አካባቢ ፕሮሰስ ተደርጓል። እስከዛሬ ሳምንት ድረስ ቀጥታ በባንክ ነው ደግሞ የሚገባው። ደስ የሚለው ተመንዝሮ በባንክ ይገባል ማለት ነው። ዛሬ ይህንን ነገር ያወራሁላችሁ የማወራው የምንነጋገረው ነገር የእውነት መሆኑን አንደኛ እንድትገነዘቡት ነው። በቃ ያልሞከርኩትን ነገር አልሰራላችሁም። እየተሰራ እያገኘንበት ያለውን ነገር ነው። የምታገኙት መጠን ይለያያል። እኔ ምናልባት እናንተ በኢንቫይት ፍሬንድ ላገኝ እችላለሁ። እናንተም እንዲሁ ሰርታችሁ በአቅራቢያችሁ ወዳለው ልክ እኔ 50 ሳገኝ እናንተ 10 ልታገኙ ትችላላችሁ። የምናገኘው ሊለያይ ይችላል እንጂ ሁሉም የሚሰሩ ናቸው። ዛሬ 5 አፕሊኬሽኖችን ላርግላችሁ። 5 አፕሊኬሽን አንደኛ ግን በደንብ አሪፍ አድርጋችሁ ከሰራችሁ ልትሰሩበት የምትችሉት ጂሜል ፋርመር የሚባል አፕሊኬሽን ነው። ያዙት። ጂሜል ፋርመር ቴሌግራም ላይ አስቀምጬላችኋለሁ። እንዴት መስራት እንዳለባችሁ ሙሉ ዝርዝር ዲቴይሉን ውስጥ ቴሌግራም አስቀምጬላችኋለሁ። እዛ ሄዳችሁ ነው የምታዩት። ምክንያቱም እዚህም እንደገና ማጥፋታቸው ስለማይቀር ማለት ነው። በሁለተኛነት ደረጃ ደግሞ ጃምፕ ታስክ ነው። ይሄኛውን አፕሊኬሽን ጃምፕ ታስክን በስርዓት በደንብ አድርጋችሁ ልትሰሩት ይገባል። ምንድነው እዛ ላይ የተለያዩ ታስኮች አሉ። የተለያዩ ስራዎች የምትሰሯቸው ስራዎች አሉ። እነሱን መስራት ነው። የተለየ ሳይንስ የለውም። እዛ ላይ ለምሳሌ ባይናንስ ሬጂስተር ያደረጋችሁ ሰዎች ካልሆናችሁ ባይናንስ ሬጂስተር ስታደርጉ ወደ $6 ድረስ ታገኛላችሁ እንደማለት ነው። ለምሳሌ ዩቲዩብ ቪዲዮ ይውላችኋል። ያንን ቪዲዮ እዛ ላይ እያንዳንዱን ነገር ያስቀምጡላችኋል ዝርዝሩን። ስለዚህ መጀመሪያ እንደዚህ ብላችሁ ሰርች አድርጉት፣ እንደዚህ ብላችሁ ይላል። እሱንም በዝርዝር እዛ ላይ ራሱ ስለሚያስረዳ ቀላል ነው። እሱን ሰራላችሁ። ሶስተኛ ሃኒጌን ነው። $20 ስትደርሱ ማውጣት የምትችሉት ነው። ኢንተርኔት ሼር ማድረግ ብቻ ነው። ሌላ ምንም ነገር የለውም። ሙሉ ቪዲዮ እሱን እዛ ቻናል ላይ ሰርቻለሁ፣ አልደግምላችሁም። አራተኛ ኤም ክሪፕቶ ነው። ኤም ክሪፕቶ ጌም ተጫውታችሁ ከዛ ደግሞ ኢንቫይት ማድረግ የምትችሉ ከሆነ ኤም ክሪፕቶ አራተኛ የሞባይል አፕሊኬሽን ነው። አምስተኛ ሚፓስ። ስለ ሚፓስ ቲክቶክ ላይ ሰምታችኋል፣ ዩቲዩብ ላይም ትሰማላችሁ፣ የተለያዩ ድረገጾች ላይ ትሰማላችሁ። አንድ ሰው ስትጋብዙ 0.1 ኤምኢሲ ይሰጣችኋል። የአንድ ኤምኢሲ ዋጋ ወደ $6፣ አንዳንድ ጊዜ $7 እስከ $8 የሚደርስበት ሁኔታ አለ። ስለዚህ በዚህ 1000 ምናምን ብር ልትሰሩ ትችላላችሁ ማለት ነው። በጂሜል ፋርመር ግን በቀን ውስጥ ቢያንስ እስከ $10 $13 ምናምን ልትሰሩ ትችላላችሁ። አንዳንድ ጊዜ ገደብ ሊያስቀምጥባችሁ ይችላል። ኢሜል መክፈት ነው። በቃ ኢሜል እየከፈታችሁ ከዛ ለነዛ ሰዎች መስጠት ነው። እነዛ የሚሰጧችሁን ኢሜል እናንተ ስልክ ላይ ከፍታችሁ መስጠት ነው። ከዛ ሎጋውት ትሉታላችሁ። ክሊር እያደረጋችሁ መሄድ ነው። ሙሉ ቪዲዮ አለ አስቀምጫለሁ እንዴት እንደምትሰሩት። ቴሌግራም ቻናላችን ዲስክሪፕሽን ላይ አለ፣ እሱን ትነካላችሁ። ሌላ በመጨረሻም ካርድ ሽልማት ይኖረናል። እዚህ ላይ ኮሜንት ስጡ። ሰብስክራይብ ለምታደርጉ ሰዎች ለ5 ሰዎች ባለ 25 ካርድ ይሸልማለሁ። ለ5 ሰዎች ኮሜንት ለምታደርጉ ሰዎች ማለት ነው። ከዚህ በመቀጠል ጥያቄ ካላችሁ እና በዚህ ቻናል ላይ የምንሰራበትን ነገር ልንገራችሁ። ስለ አድሰንስ ችግር ያለባችሁ ሰዎች ሙሉ በሙሉ አድሰንስ እንሰራለን። ዩቲዩብ ተምኔል፣ ሶሻል ሚዲያ ማኔጅመንት፣ ሶሻል ሚዲያችሁን ማኔጅ እንድናደርግላችሁ ከፈለጋችሁ የተለያዩ የዩቲዩብ ቻናሎችን ማኔጅ እናደርጋለን። ሶሻል ሚዲያ ማኔጅመንት እንሰራለን። ቲማችን የኤቢ ቴክኖሎጂ ቲም አለ። ቪዲዮ ኤዲት እናደርጋለን፣ ተምኔል ዲዛይን እናደርጋለን።
የተለያዩ ከቴክኖሎጂ ጋር የተያያዙ ነገሮችን እንሰራለን። በተለይም ሶሻል ሚዲያ ማኔጅመንት፣ ዌብሳይት ዲቨሎፕመንት፣ ቪዲዮ ኤዲቲንግ፣ ታምኔል ዲዛይን ከፈለጋችሁ ወደኛ መምጣት ትችላላችሁ ማለት ነው። ቴሌግራም ቻናላችን ዲስክሪፕሽን ላይ አለ። ቴሌግራም ዩዘር ኔማችንም ማናገር የምትፈልጉበትን ዲስክሪፕሽን ላይ አስቀምጬላችኋለሁ። ይሄኛው ቻናል ገና ሞቅ ሞቅ እያደረግነው ነው። ብሎጎች ይኖሩታል፣ ብዙ ነገሮች ጠቃሚ ነገሮች ይኖሩታል። ስሩት። ይመቻችሁ።